እሱን ደግሞ ከመንገርም በላይ ደግሞ መረጃ ይዘን መጥተናል። ስልካችን ላይ ያለ ነው ታየዋለህ። ካየሁ በኋላ ግን ነገሮችን አምነህ ከኔ ጋር የምትቀጥልበትን ነገሮች በደንብ አንተ ማሰብ አለብህ። ገባህ አይደለ? አይገባው ማነሽ ጌጡ በለጡ ማነሽ ውሽሚትዬ አይገባው ነጊን ከነገ ወዲያም ለወደፊቱም ሊገባውም አይችልም። አንቺ ውሸት መረጃ ይዘሽ መጥተሽ አትቀደጂ። ያለውን መረጃ ኤፍሬምና ሩታ መሆናቸውን ታውቋል። ነገሮቹን አይተ አንተ ከኔ ጋር ለመሆን ሊወስንልሽ አይችልም። አንቺ ቀዳዳ ማለት ነው። ሰው አምነሽ ገደል ገባሽ አይደለ? አሁን በራስሽ ጊዜ ነጥብ ጣልሽ። ሌላው ኤፍሬምና ሩታ ፎቶ ተነስተዋል የተባለው ከዚህ በፊት ሜሪ የሰራችው ነው ደግሞ የሰሩት ማለት ነው። መረጃውን ደግሞ አቤላ ሳይሆን ይዞ የመጣው ማን እንዳመጣላት ማን ስሪ እንዳላት በደንብ አድርጌ የምነግራችሁ ይሆናል። ብዙዎቻችሁ የእውነት ነው ወይ ያላችሁ እየተጨነቃችሁ ነበረ። ነገሩ ጋሽ አሸብርም እየተከራከረ ነበረ። አይውሽም ቤትዬ እንደው በራስሽ ጊዜ ነጥብ ከምትጥይ ማለት ነው እንደው ከምትዋረጅ ምን አለበት ቀጥ ብለሽ ኮንትራትሽን ጨርሰሽ ብትወጪ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የጋሽ አሸብርና የውሽሚት ቪዲዮ ነው ማለት ነው። እንግዲህ ሰሞኑ እየተላላጠች እየተጋጋጠች ነበረ። ምንም ሊቀበላት አልቻለም። ኤፍሬምና ሩታ ናቸው ያንተ የመታመም ምክንያት። እኔ ግን ከዚህ ምክንያት ማውጣት አለብህ፣ እኔ ንጹህ ነኝ እያለች በግድ ራሷን ጻድቅ እያደረገች ሌሎቹን ደግሞ እየኮነነች ነበረ ማለት ነው። ይባስ ብላ ደግሞ ትላንትና የውሸት መረጃ ይዛ መጣች ማለት ነው። አይ ውሽሚትዬ እኔ ልዋረድልሽ። በራስሽ ጊዜ እንግዲህ ነጥብ ጣልሽ ማለት ነው። ነጥብ ጣልሽ፣ ተዋርሽ። ጋሽ አሸብርም አይሆን ከየት መጣ? በአሁን ሰዓት ቴክኖሎጂ በተራቀቀበት ዘመን ላይ እንደዚህ አይነት መረጃ እንዴት ምናምን ብሎ እየተከራከረ ነበረ። እሷንም ነገሮቹን ልታምን አልፈለግክም እንጂ ይሄ ትክክለኛ መረጃ ነው፣ የሰጠውን መረጃ አምነ ተቀብለ ከኔ ጋር ለመሆን እመን እያለችው ነበረ። በቃ አስብ እያለችው ነበረ። መቼም ሊያስብልሽ አይችልም። መነሹ ውሽሚትዬ ማንም መቼም ሊያስብልሽ አይችልም። ተዋርድሻል ለማንኛውም ማለት ነው። ለነገሩ አንቺ የተዋረሽው ከዳኒ የተጠጋሽ ቀን ነው። ከዳኒ የተጠጋሽ ቀን ማለት ነው። ዳኒን ያመነ ጉሜ ዘገነ አንድ ነው ይባላል እኮ ቤተሰብ ተብሏል እኮ። በቃ እኛ አልን አሁን ያልነው ማለት ነው። ቀየር ነው። ዳኒን ያመነ ጉሜ ዘገነ አንድ ነው። ከዚህ በፊት ሩታ እየታስታውሳላችሁ። ከዚህ በፊት ሩታ ምን አላት? አብርሽን እንደምንም ብለሽ ወደ ራስሽ አምጥተሽ የራቆት ቪዲዮ ያዥበትና አስፈራሪው አላትና ሩታ ገደል ውስጥ ከተታን ማለት ነው። እስከዛሬ ድረስ እየተሰደበች ቡዜ እንዳልሆነ ነገር አድርጋ የምታመነጫጭቃት ዳኒ በመከራት ምክር ነው ሩታን እንደዛ እንትን ያለችው ማለት ነው። ስለዚህ ሩታ በዛን ሰዓት እንግዲህ ከአብርሃም ጋር መጥፎ ውስጥ የከተታት አቶ ዳኒ ነው ማለት ነው። አቶ ዳኒ አሁንም ውሽሚት እንግዲህ ነጥብ አስጣላት ማለት ደግ አደረገ ወራዳ ማለት ነው። እሱን አምነሽ ደግሞ መረጃ ያለኝ የያዝኩትን መረጃ እንግዲህ ኤፍሬምና ሩታ መሆናቸውን የሚያሳውቅ ነው። እሱን አይተ እንግዲህ አምነህ ከኔ ጋር ለመሆን ወስን። አንቺ በየትኛውንም መንገድ የሰው ባል ለራስ ለማድረግ የምትታገይ የምትጥሪ የምትጋጋጪ ሰገጤ ስግጥግጥ ነሽ። በቃ ሰገጤ ማለት ነው። በግድ ከኔ ካልሆንክ ከትላንት ወደም ለዴቭም እያለችው ነበረ። እኔ የመታመሙ ምክንያት ስላልሆንኩኝ አብርሃም ከዚህ በኋላ ከኔ ጋር መሆን አለበት ብላ ድምድም እያደረገች ነበረ ማለት ነው። አንቺ ወንድ ጠረራ ማለት ነው። አንቺ ወንድ የጠረረብሽ ርካሽ ማለት ነው። መቼም ቢሆን መቼም ሩታ በልጇ አባት በባሏ በምትወደው በምታፈቅረው ባሏ ላይ እንደዚህ አይነት ነገር አታረገ። ገባሽ አይደለ? ከዚህ በፊት እኮ ማንም አስገድዷት ከሱ ጋር መሆን አለብሽ አግቢው ብሎ ማንም ቤተሰብ አስገድዷት አይደለም። እሷ ወዳው አፍቅራው ነው አብርሃም ያገባችው ማለት ነው። ስለዚህ ወዳው አፍቅራው ያገባችው ባሏ የፈለገውን ቢጎዳት የፈለገውን ቢሰብራት የፈለገውን እንክትክቷ ቢያወጣት እንኳን ሩታ እንደዚህ ልታረግበት አትችልም። አንቺ ደነዝ ማለት ነው። ሲቀጥል ይሄ መረጃ ያመጣሽው ከየትም አይደለም ዳኒሻ ነው።
በኤአይ ነው የሚባለው እንትን አፕሊኬሽን ሰርቶ አመጣልሽ ውሸት መረጃ ማለት ነው። ፎቶውን ደግሞ ማለት ነው ኤፍሬም እና ሩታ የተነሱት ቦታውን አየኸው የቱ ጋር እንደሆነ ምናምን እያለችው እየሰገጠች ነበረ። ይሄ ደግሞ ድጋሚ የተሰራ ቪዲዮ ነው። ቤተሰብ ከዚህ በፊት ሜሪ ታስታውሳላችሁ፣ ሄርሜላን ለማሳገት ኤፍሬም እና ሩታ ዳኒ አንድ ላይ ሆነው ሲዶልቱ ፎቶ አንስቻለሁ ካፌ ላይ ብላ አምጥታ እንደዛ ስትሰግጥ ነበረ ሜሪ ማለት ነው። ሜሪ የሰገጠችውን ሰገጥ ደግሞ ትላንትና ደግመው ሰገጡ ማለት ነው። አየኸው ቦታው የት እንደሆነ አሁን ኖርማል ነው ቦታው። ታዲያ የት ነው ልትዩ ነው? የት ነው ልትዩ ነው? እኔ ግን የእውነቴን ነው የምላችሁ። እኔ ይቅርታ አድርጉልኝና በኤፍሬምና በሩታ ላይ ቅጥል ብዬ ተቃጥያለሁ። ለምን እንደሆነ ታውቃላችሁ? እነሱ እንዲረገጡ እነሱ እንዲሰደቡ ለምን እንደፈለጉ ነው ግራ የገባኝ ማለት ነው። መቼም እነሱ እሺ በቃ እንደዚህ አይነት ስሪ ባይሏት ኖሮ ይችም ሰገጤ መታ በዚህ ልክ አትሰግጥም ነበረ። ተመልካቹ ሙነት መስሎት ሄርምዬ የኔ ጀግና የኔ አንበሳ እነዚህ መተታሞች እንደዚህ ያደርገው ምናምን እያሉ እስካሁን ድረስ ያልገባቸው ብዙ ደነዞች አሉ ማለት ነው። እኔ የምለው ኤፍሬምና ሩታ ማለት ነው በዚህ ነገር መቼ ነው የምትወጡ? ለነገሩ እኮ ቤተሰብ በደንብ ተመልከቷቸው። ሩታ ኤፍሬም ነሽጠው አይደለም በአሁኑ ሰዓት የሚሰሩት ማለት ነው። ንሽጥ አላሉ። ስራውን በጣም እየዘገነናቸው በጣም እየደበራቸው ነው እየሰሩ ያሉት ማለት ነው። ሩታ ያው ለባሏ ክብር ለባሏ ፍቅር ስጥ እያለች ነው እየተረገጠች ያለችው ማለት ነው። ኤፍሬም ግን ለማን ብሎ እንደሚረገጥ አላውቅም። ለማን ብሎ ማለት ነው። በየጊዜው በየሰዓቱ በቤቱ ላይ ቪዲዮ አይለቅም። ወይ በ3 ቀን ወይ በ4 ቀን ሲደርሰው ነው የሚለቀው ማለት ነው። ነገር ግን ለማን ብሎ እንደዚህ እንደሚሰደብ ማለት ነው መረጃው እንደሚያሳይ ከሆነ ኤፍሬም እና ሩታ ናቸው ብላ ትሰግጣለች ማለት ነው። እንግዲህ ጉድሽን በቃ ይኸው እንደሰገጥሽ በራስሽ ሜዳ ላይ ነጥብ ጣልሽ። በቃ ውሽሚት ድሮም እንደጣልሽ ነው አሁንም ጣልሽ ማለት ነው። ይሄ መረጃ ትክክለኛ መረጃ አይደለም። ዳኒ ነው ሩታን እንትን እንዳላት ሁሉ አሁንም እንግዲህ ሰራላት፣ ደግ አደረገ። ጋሽ ዳኒ ይመች፣ እንኳን መከርካት፣ እንደዚህ አይነት ምክር ሰጠሃት። ደግሞ ስልባቦት ማለት ነው ቡታጀራ ሄጄ ነው መረጃውን ይዤ የመጣሁት ይላል። ቡታጀራ ሄድከው አንተ ልትታከም ነው እንዴ? እናንተ ታሞ ነው መሰለኝ የመጣው ከነበረ ባሰበት እኮ ዳኒ ማነው አቤላ ማለት ነው ሰሎ መጣ። ምን ነው ታመህ ነበር እንዴ? እኛ ደግሞ ፊልድ ቀይረሃል ብለን እኝኝ እያለን ለካ አንተ እዛው ሴራ ልታሴር ነበር የሄድከው። ለነገሩ የምን ሴራ ነው? የምንም ሴራ የምንም መረጃ ይዞ አልመጣም። ቤተሰብ አትደነጋገጡ። የዚህ ሁሉ ሴራ ያሴረው ዳኒ ነው። ዳኒ ማለት ነው እንግዲህ ውሽሚትን እንደነገርኳችሁ ያልሆነ ምክር መከራትና በኤአይ አፕሊኬሽን የተሳሳተ ድምፅ የኤፍሬም እና የሩታ አድርገው አመጡ። ፎቶ እንኳ የሚዲያው በሙሉ ፎቶ ነው። ቤታቸው በሙሉ የኤፍሬም እና የሩታ ፎቶ ነው። ፎቶ አሁን ፎቶ መረጃ ነው ብላችሁ ይዛችሁ ስትመጡ ትንሽ እንኳ አታፍሩም እንዴ? አታፍሩም እንዴ? ምድረ ሰጋጤ ማለት ነው። ለማንኛውም እንግዲህ ሩታዬ ይመችሽ የኔ እናት። መቼም ቢሆን መቼም መጥፎ ነገርን ልትሰራ አትችልም። ገና ቀብረር አድርጋ ታኖራችኋለች የሁላችሁንም ማለት ነው። የፈለገው ብትጋጋጡ ብትላላጡ የእናንተን ወሬ ይዞ ማንም ሩታን የሚጠላ የለም ማለት ነው። ያው እናንተን ተከታይ የሆኑትን እነዛ በጎች ናቸው እናንተ የምታወሩትን እየሰሙ የእውነት መስሏቸው የኤፍሬም አንተ የወንድም ጠላት ሩታ አንቺ እንደዚህ እያሉ እየሰደቧቸው ያሉት እንጂ በፍጹም እንደዚህ አይነት ትክክለኛ የሆነ መረጃ አይደለም። ዳኒ ነው የተሳሳተ በኤአይ ሰርቶ ያመጣላት ማለት ነው። ስለዚህ ዛሬ የምናየው ይሆናል ማለት ነው። አዎ ለምን ፈራችሁ? እነሱ ባሉበት ተጋፈጡ ብለዋል። እንግዲህ ጋሽ አሸብር ሊያጋፈጣቸው ፈልጎ ማለት ነው። ሊያጋፈጣቸው ፈልጎ እንግዲህ አብሪሽ እኮ በአንድ ጊዜ ማቆም አይፈልግም እኮ በየቤቱ ቪዲዮ እንዲለቀቅ ይፈልጋል። ለምን? ሌሎቹ እንዲያድጉ ስለሚፈልግ ነው። በአንዴ ነገሮች መወሰንን አይፈልግም ማለት ነው። እኔ ግን በዚህ አጋጣሚ አብርሃምን አደነኩት። ብዙ ጊዜ ሴቶቹን ሲያመጣቸው ማለት ነው በፍጹም እሱ ነጥብ አይጥልም። እሱ ነጥብ አይጥልም። ነጥብ አስጥሏቸው ይሸኛቸዋል። ሴቶቹ ማለት ነው አዋርዷቸው ይሸኛቸዋል ማለት ነው። ስለዚህ አሁንም እንግዲህ ከጨዋታው የምትወጣው ከጎዳናው የምትወጣው ነጥቧን ጥላ የምትወጣው ውሽሚት ናት። ምክንያቱም ኮንትራቷ ደርሷል ማለት ነው የምትጨርስበት። እንግዲህ ቤተሰቦቿ ቤተሰቦቿ የት ናችሁ? ከዚህ ድራማ እንድትገላገሉ ለምንድን ነው 100 ሺህ የማታስገቧት? 100 ሺህ ለምንድን ነው የማታስገቧት? አስገቧትና ተገላገሏት። እውነቴን ነው። እኛንን ገላግሉን።
እውነት በውሸት ከምታደነቁረን ማለት ነው። የእውነቴን ነው። ደነቆርን እኮ አሁን የትላንትናው ነጭ ወሬ ነጭ ውሸት ነው ይዛለን የመጣችው ማለት ነው። ነጭ ውሸት አንቺ ውሸታ ማለት ነው። የወንድ ጠራራ ማለት ነው። ጋሽ አሸብር ከሆነ አታገኘውም። እውነቴን ነው። ወደ ባለቤቱ የሚመለስበት ሰዓት ደርሷል። ቤተሰብ ደርሷል። ለማንኛውም እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። መልካም ቀን ብያለሁ። በሌላ ቪዲዮ እስከምንገናኝ ባይ